አዲስ አበባ ውስጥ በጣም በርካታ ፋርማሲዎች አሉ። ሰው ድንገት ማታ ያመውና መድኃኒት ፍለጋ እዚህኛው ጋር ሲሄድ የለም፣ እዛኛው ጋር ሲሄድ የለም፣ እዛኛው ጋር ሲሄድ የለም ይባላል። በአንድ አፕ የሚፈልገውን ነገር በአንድ ሰዓት ማግኘት ሲገባው 3 ሰዓት የሚቆይ ከሆነ ያ በሽተኛ ሊጎዳ ይችላል። ሪሶርሱ እያለ በመረጃ እጥረት ምክንያት የሚጎዱ ሰዎች ስላሉ ለነዛ ኢንፎርሜሽን ፕሮቫይድ ማድረግ አለብን ከሚል ነው አንደኛው። አሁን ወንድም ያነሳው በጣም ክሪቲካል ሲስተም ነው። ኢትዮጵያ ውስጥ የሜዲካል ፕሮፌሽናል በጣም ውስን ናቸው። አጠቃላይ ሳይሆን በአንዳንድ ሴክተር ላይ ያለ አቅም ውስን ነው። ለምሳሌ በጉሮሮ ላይ ባለ በሽታ 50 ሰው ብቻ ቢኖረን ያ 50 ሰው 50 ወረዳ መሄድ ስለማይችል አንድ ሴንተር ሆኖ ኬዞች ወስዶ ቨርቹዋሊ መድኃኒት አዞ በሺዎች ማዳን ይችላል። በጣም ኢምፖርታንት ሲስተም ነው። የኢትዮጵያ ጋፕ ነው። በቂ ሙያተኛ የለንም። በሲስተም ታግዘን አንዱ ሙያተኛ ለብዙ ሰው እንዲያገለግል ማድረግ የሚያስችል ስለሆነ ወይም በኳንተም ሳይንስ ለምሳሌ 2 ሰው ቢኖረን በእያንዳንዱ ዩኒቨርሲቲ ያም ማስተማር ባንችል ያ 2 ሰው ቨርቹዋሊ በሺህ የሚቆጠር ተማሪ ሊያስተምር ይችላል ማለት ነው።